የአማራን ባርነት ለማውረድ ዝግጁ ነኝ። እንዘምታለን፣ እናሸንፋለን። የአማራን የጀግንነት ታሪክ ዳግም እንመልሳለን። አንድ አማራ ሲሞት 100 ገዳይ ይሞታል። አንድ ጉሙዝ አንድ አማራ ከገደለ 100 ጉሙዝ እንገላለን። ኦሮሞ አንድ ኦሮሞ አንድ አማራ ከገደለ 100 ኦሮሞ እንገላለን። እኛ ሞትን ሳይሆን የታሪክ ተወቃሽነት ነው የምንፈራው። የትናንትናው ታሪካችን የትናንትናው ማንነታችን በመርሳት ሳይሆን አዲስቱን ኢትዮጵያ የምንገነባው የትናንትናውን ማንነታችን የትናንትናውን ጀግንነታችን እንዳለ ሆኖ የትናንትናውን ሐውልታችን እንደቆመ ሆኖ አዲስቱን ኢትዮጵያ ከዓለም ጋር እኩል እናራምዳታለን አለው። ይሄ ደግሞ እኛ ዋናው አማራጫችን በየቦታችን እንደራጃለን፣ በየሰፈራ እንደራጃለን። በየትኛውም ቦታ ተንቀሳቅሰን የአማራን ደም እንመልሳለን። የትኛውም ታጣቂ አንድ አማራ ሲገል 100 ጉሙዝ እንገላለን። አንድ ወነግ አንድ አማራ ሲገል 100 ኦነግ እንገላለን። ከዛሬ ጀምሬ እኔ በራሴ ከዛሬ ጀምሬ የቀደምት ላሊበላ ህዝብ ወይም ደግሞ ታጋይ ዘመነ ካሴ በሚያሰማራኝ ቦታ ቀኝ ግራጀን ማውጣት ህጀ ለመዋጋት ከኔ ጋር የሰለጠናችሁን ህጀ ለመዋጋት ቃል እገባለሁ። አመሰግናለሁ።